በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን የሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 የጻድቅ መታሰቢያ ለበረከት ነው፣ የኃጥአን ስም ግን ይጠፋል። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 11 የጻድቅ አፍ የሕይወት ምንጭ ናት፣ የኃጥእን አፍ ግን ግፍ ይከድነዋል የሚለውን የመጽሐፍ ቅዱስ ቃል መሠረት በማድረግ በየዕለቱ የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት ድርሳናትና የየዕለት ስንክሳር የምናደምጥበት መንፈሳዊ ቻናል። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ከዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብሩ ተካፋይ ይሁኑ። በዛሬ መርሃ ግብራችን የምንዘክረው ቅዱስ ታዲዮስ ሐዋርያን ነው። ታዲዮስ ማለት የአምላክ ካህን ማለት ነው። ቅዱስ ታዲዮስ ዘሐዋርያ ከ12ቱ ሐዋርያት አንዱ ሲሆን ግመል በመርፌ ቀዳዳ በማሾለክ አሕዛብን ያሳመነ ሐዋርያ ነው። በበዓለ 50 ቀን አጽናኝ መንፈስ ቅዱስን ከተቀበለ በኋላ ወደ ተለያዩ ሀገሮች ተዘዋውሮ ወንጌልን የሰበከ ቢሆንም ሀገረ ስብከቱ ግን ሶርያ ነበረ። ጌታችንም መልኩ በሚያምር ጎልማሳ አምሳል ተገልጦለት እንዳይፈራና ሁልጊዜም ከእርሱ ጋር እንደሚሆን በመንገር አጽናንቶታል። ቅዱስ ጴጥሮስ ወደ ሀገረ ስብከቱ ሊያደርሰው ወስዶት ከከተማው ዳርቻ ላይ እንዳሉ በማሳ ላይ የሚያርስ አንድ ሽማግሌ ያገኙ። ጠጋ ብለውም የሚበሉት እህል እንዲሰጣቸው ጠየቁት። ሽማግሌውም እህል ከዚህ ያልያዝኩም፣ ግን ከቤት ላምጣላቸው፣ ከዚህ ከበሬዎቼ ዘንድ ተቀምጣችሁ ጠብቁኝ ብሎ ወደ ቤቱ ሄደ። ሽማግሌውም ከሄደ በኋላ እነርሱም ደግነቱን ተመልክተው ተደሰቱ። እስኪመለስም ድረስ እርሻውን እያረስንለት እንጠብቀው ተባብለው ታዲዮስ ሲያርስ ጴጥሮስ መዝራት ጀመረ። 30 ትልም መሬት አርሰው እንደጨረሱ የዘሩት እህል ዕለቱን ወዲያው በቀለ። መብቀል ብቻም አይደለም፣ እህሉ ዕለቱን አድጎ አሽቶ አፈራ። ሽማግሌውም ሲመለስ ቅዱሳን ሐዋርያት ያደረጉትን በተመለከተ ጊዜ ደንግጦ ከእግራቸው ስር ወድቆ ሰገደላቸውና ከሰማይ የወረዳችሁ አማልክት ናችሁን አላቸው። እነርሱም እኛ የአምላክ ባሮች ነን እንጂ አማልክት አይደለንም በማለት ከነገሩት በኋላ ወንጌልን ሰበኩለት። እርሱም በምትሄዱበት ሁሉ ልከተላችሁ ሲላቸው፣ እነርሱ ግን ይህን ልታደርግ አይገባም፣ ነገር ግን ቤትህን አዘጋጅልን አሉት። ሽማግሌውም ከማሳው እሸት ቆርጦ ወስዶ በሬዎቹን እየነዳ ወደ ቤቱ ወሰዳቸው። በእርሻ ወቅት እሸት ተሸክሞ ሲሄድ ያዩት የሀገሩ ሰዎችም ይገረሙበት ነበር። ወሬውም የከተማው መኳንንት ዘንድ ደረሰ። ሽማግሌውንም በጠየቁት ጊዜ ከመጀመሪያው ጀምሮ የሆነውን ነገራቸው። የከተማውን መኳንንት እነኚህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖች ውስጥ ከሆኑ ወዮልን፣ እንገድላቸውም ዘንድ ተዘጋጁ ተባባሉ። የተቀሩት ደግሞ አምላካቸው ኢየሱስ የሚሹትን ነገር ሁሉ እንደሚያደርግላቸው ሰምተናል፣ ነገር ግን ዝሙትን አጥብቀው ስለሚጠሉ አመንዝራ ሴትን በከተማው መግቢያ በር ላይ ራቆቷን እናስቀምጣትና እርሷን ባዩ ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማውም አይገቡም ብለው መከሩ። እንደ መከሩትም አድርገው አመንዝራ ሴት ራቆቷን አድርገው በከተማው መግቢያ በር ላይ አቆሟት። ሐዋርያው ታዲዮስም አመንዝራዋን ሴት ራቆቷን ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማው ገብተን በከበረ ስምህ እስክንሰብክ ድረስ በራሷ ፀጉር አየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤልን ላክልን ብሎ ጸለየ። ያን ጊዜ ያቺ ዘማዊት ሴትም ወደ አየር ወጥታ በነፋስ አውታር ተንጠለጠለች። እርሷም የሀገሩ ሰዎች ሁሉ ወጥተው እስኪያዩዋትና እስኪደነቁ ድረስ ትጮህ ጀመር።
ቅዱስ ሚካኤልም በዚያች አገር ሰዎች ላይ አድረው ልቦናቸውን ያሳወሩትን አጋንንትን ፈጃቸው። ቅዱስ ታዲዮስም ወንጌልን ሰበከላቸው። ያቺንም የተሰቀለች ዘማዊ ሴት በጸሎቱ ከተሰቀለችበት አውርዶ አሳምኖ ካጠመቃት በኋላ ቤቷን የጉባኤ ቤት አደረገች። አገልጋይ ኤጲስቆጶሳትን ካህናትንና ዲያቆናትን ሾመላቸው። ያቺም ሴት ዲያቆናዊት ሆና ለቤተ ክርስቲያን የምትላላክ ሆነች። ሐዋርያውም ሙታንን እያስነሳ ድውያንን እየፈወሰ ብዙ ተአምራት እያደረገ አስተምሮ ወደ ቀናች ሃይማኖት መለሳቸው። ይህንንም ያየ ሰይጣን በቅናት ተነስቶ በአንዱ ወጣት ባለጸጋ ልብ ውስጥ አደረና መጥቶ ስለ ምጽዋት ያስተምር የነበረውን ታዲዮስን አነቀው። ነገር ግን ቅዱስ ጴጥሮስ ስለ ድፍረቱ ገሰጸውና ለቀቀው። ታዲዮስም ወዲያው ጌታችን እንዳንተ ላለው ሀብታም ባለጸጋ መንግሥተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ አስተምሯል አለው። ባለጸጋው ወጣትም ባጠገባቸው ወደሚያልፉ ግመል ነጋዴዎች እያመለከተ እስኪ የተናገርከውን አድርገህ አሳየን እያለ ተከራከረው። ታዲዮስም ባለግመሉን ጠርቶ አስቆመውና መርፌ ከሚሸጥ ሰው ዘንድ ሄዶ መርፌ ፈለገ። መርፌ የሚሸጠው ሰው ግን ታዲዮስን ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ታዲዮስም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች ከተማ የጌታችን ክብር ይገለጥ ዘንድ ቀዳዳው ጠባብ የሆነ እንደ ማንኛውም ያለ መርፌ ስጠኝ፣ ለሚያምን ሁሉ ይቻላልና አለው። ቀዳዳው ጠባብ የሆነውን መርፌ አመጣለትና ታዲዮስ ወደ ጌታችን ከጸለየ በኋላ ባለግመሉን ጠርቶ በጌታችን ስም አንተ ከግመልህ ጋር በመርፌ ቀዳዳው ውስጥ ግባና እለፍ አለው። ነጋዴውም ከነግመሉ በመርፌ ቀዳዳው ውስጥ ገብቶ አለፈ። ታዲዮስም የፈጣሪያችንን ኃይል ይረዱ ዘንድ ድጋሜ ለፋለውና ነጋዴው አሁንም ከነግመሉ በመርፌ ቀዳዳው ውስጥ አለፈ። ለሶስተኛ ጊዜም እንዲሁ አደረገ። ሕዝቡም ይህን አይተው ከቅዱሳን ሐዋርያት አምላክ በቀር ሌላ አምላክ የለም እያሉ ጮኹ። ያ ባለጸጋ ወጣትም መጥቶ በሐዋርያው እግር ስር ወድቆ ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤንም ሁሉ ወስደህ ለድሆችና ለጦም አዳሪዎች ስጥልኝ አለው። ሁሉንም ሃይማኖትን በሚገባ አስተምሮ አጠመቃቸው። ሐዋርያው ቤተ ክርስቲያን ሰርቶ ቅዳሴ ቀድሶ ለሕዝቡ ሁሉ ሥጋ ወደሙን አቀበላቸው። ከዚህም በኋላ በዚያ ከተማ ወጥቶ ወደ ሌላ ሀገር በመሄድ በብዙ ሀገሮች ወንጌልን ሰበከ። ወደ ፐርሺያም ሄዶ ሲሰብክ አረማውያን መከራ አድርሰውበት ሐምሌ 2 ቀን በሰማዕትነት አርፏል። መዝገበ ቅዱሳን የሐምሌ ወር ስንክሳር ቤተ ክርስቲያንህን እወቅ። ከቅዱስ ታዲዮስ ሐዋርያ ረድኤት በረከቱን ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።